ሁለት ስልኮች ላስተዋውቃችሁ the Nothing Phone 3a እና the Nothing Phone 3a Pro ሁለቱም በተመሳሳይ ጊዜ የተለቀቁ የአንድ ካምፓኒ ተመሳሳይ ስልኮች ናቸው ግን just like iPhone 12 iPhone 12 Pro እና iPhone 12 Pro Max እንደምንለው ይሄም Nothing Phone 3a እና Nothing Phone 3a Pro ተብሎ በሁለት ቨርዥን ወጥቷል ማለት ነው። Nothing Phone 3a Pro ፔሪስኮፕ ካሜራ ማለት ከሌንሱ ፓራሌል የሆነ ካሜራ ሳይሆን ከሌንሱ በሚረር እንደምታውቁት እንግዲህ ስማርትፎን ውድድሩ በአይፎን እና በሳምሰንግ ላለፉት 5-10 ዓመታት ውስጥ በአይፎን እና በሳምሰንግ መሃል ብቻ ሆኖ ቆይቷል ማለት ነው። ግን አሁን ሜንሊ እንደውም 2024 እና 2025 ላይ የተለያዩ ስማርትፎኖች ያንን ውድድር ውስጥ መግባት ይችላል። ለምሳሌ ቪቮ፣ ዣኦሚ፣ ዋንፕላስ፣ ናቲንግ የሚባሉ ካምፓኒዎች የተሻለ ስፒድ፣ የተሻለ ካሜራ፣ የተሻለ ስክሪን፣ የተሻለ ኦፕሬቲንግ ሲስተም የተለያየ ፊቸሮች ይዘው እየመጡ እዛ ውድድር ውስጥ መግባት ይችላል ማለት ነው። ሶ ቤዚክሊ አሁን 2025 ላይ ሆነን ስናየው የስማርትፎን ውድድሩ በሳምሰንግ እና በአይፎን ብቻ አይደለም ማለት ነው። ናቲንግ ፎን 3a ከሌሎቹ ፍላግሺፕ ስማርትፎኖች ለየት የሚያደርገው ምንድነው? ፕራይሱ ነው። መጨረሻ ላይ እነግራችኋለሁ። ፕራይሱ በጣም የሚገርም። እንግዲህ ስማርትፎኖች ወይም ፍላግሺፖች ዋጋቸው $1000 ቤንችማርክ ካለፈ በጣም ብዙ ጊዜ አልፎታል። ለምሳሌ አሁን xiaomi 15 Ultra፣ OnePlus 13 Pro፣ iPhone 16 Pro Max፣ Samsung Galaxy S25 Ultra። እንግዲህ አስቡት ይሄንን ስልክ በጣም ለየት የሚያደርገው ምንድነው? IP64 ሬቲንግ አለው ማለት ዋተር ፕሩፍ እና ደስት ፕሩፍ ነው ማለት ነው። ምንም አይነት አቧራና ውሃ አይገባበትም። ስሙዘር የሆነ ቺፕ ማለትም Snapdragon 7S Gen 3 የሚባል ቺፕ ነው የሚጠቀመው። ይሄ ማለት በጣም ሲግኒፊካንትሊ ካለፈው አመቱ ፕሮዳክቱ ጋር ማለትም ከናቲንግ ፎን 2a በጣም ስሙዘር የሆነ ስልክ ነው። 50 ሜጋፒክሰል ሜይን ካሜራ፣ 8 ሜጋፒክሰል አልትራ ዋይድ ካሜራ እና 50 ሜጋፒክሰል ቅድም ያልኳችሁ ፔሪስኮፕ ካሜራ። ፔሪስኮፕ ካሜራ ማለት አሁን ሳምሰንግ ጋላክሲ S25 አልትራ ላይ እቺ እዚህ ጋር የምታዩት ካሜራ እዚህ ጋር የምታዩት ሌንስ እቺትና እዚህ ጋር ፕላስ 5000 ሚሊ አምፒር ባትሪ ከ50 ዋት ቻርጂንግ ጋር ማለትም አንድ ሰዓት በማይሞላ ጊዜ ውስጥ 100% ፕላስ አንድሮይድ 15 ራን እያደረገ ዋጋው ግን ሲሰራው ለምሳሌ እንደ ሪፈረንስ iPhone 16e የሚባለው ስልክ በጀት ስማርትፎን ተብሎ የወጣው iPhone ስልክ ማለት ነው ፕራይሱ $600 ነው። ኢቭን አንድ ካሜራ ብቻ ነው ያለው። ዳይናሚክ አይላንድ ሳይሆን ትልቅ ካሜራ ነው ያለው። 60 Hz ዲስፕሌይ ከነዚህ የተሻለ ፓራስኮፕ በተን፣ አልትራ ዋይድ ካሜራ፣ ተጨማሪ አንድ በተን አለው አክሽን በተን። ምንም አይነት ነገር ኮንፊገር አድርጋችሁ እዛ ላይ አፕ እንዲከፍት ኦር AI ታስክ ወይም ደግሞ የተለያዩ ነገሮችን መጠቀም ትችላላችሁ እዛ በተን ላይ። ሬጉላር ናቲንግ ፎን 3a ፕራይሱ $379 ነው የሚጀምረው። ናቲንግ ፎን 3a ፕሮ የሚባለው ፕሮ ቨርዥኑ ከፔሪስኮፕ ካሜራ ጋር $459 ነው ማለት ነው። ያው በጀት ፎን እንላለን እንጂ አሁን በኢትዮጵያ ቢሰላ እነዛ በጀት ፎን አይሆንም። ምክንያቱም አሁን ኢትዮጵያ ላይ ስናሰላ ሳምሰንግ ጋላክሲ S25 አልትራ ወይም ደግሞ iPhone 16 Pro Max ለመግዛት ኦልሬዲ ከ120,000 ብር በላይ ነው የሚያወጡት። እነዚህ ግን ሲሰሉ ሪላቲቭሊ ከ40 እስከ 50,000 በስማርትፎን ደረጃ በጀት ስማርትፎን ወይም ሚድል ክላስ ስማርትፎን የምንላቸው ስማርትፎን ውስጥ ይመደባል ማለት ነው። ትንሽ በእንግሊዝኛ የሙድ መያዝ ከፈለጋችሁ እሱ ቪዲዮ እዚህ ጋር ሊንክ አድርጌላችኋለሁ። በቀጣዩ እስክንገናኝ